አንድ ያመጡ አሁን አንድ ያመጡ ታሪክ ምን ታሪክ አለው ንጉስ የከብት ንጉስ ይልሃል አንተ ናየው የከብት ንጉስ የኛ ነው አንተ ግን የአህያ ንጉስ ነው የከብት ንጉስ አህያ አንተ ነህ እባክህ አህያ የምትነዳ በሩ አንተ ነህ ዝም በል ጠብቃላ ዝም በል እኔ ለምሳሌ ባልገባው ዝም በል ጠብቃላ ዝም በል አህያ አንተ ነህ ትግራይ ላይ ጦርነት ብትሄዱ እንደ ከብት የምትነዱት እንደ አህያ የምትነዱት በሩላ እናንተ እንደ አህያ ምጮው እናንተ ናችሁ ወሎ አካባቢ ሴቶች ናቸው እናንተ እንደ ከብት ደግሞ እናንተ በየከተማውና በየቦታው እንደ የምትጥሉት እንደ ከብት እናንተ ናችሁ ገባ ወይ የኛ ወንድ ሳይሆን የኛ ሴቶች እንደ ግምጋላ ገረ ባሪያ ዘር ዝም በል ተበዳ ሙባረክ ስማ ሙባረክ ዝም በል ጠንበጋላ ዝም በል የባሪያ ዘር ዝም በል እናከንና ዝም በል አንተ ባሪያ ነው አህያ ወሰደነታችሁ ልንገራችሁ ወልቃይት እናንተ ልብያ ባሪያ እንደ ውሻ ሲሸሱ ነው ግን ደግሱላ ወሰክናል ውሻ በእውነት እንደ አህያ እናንተ ስትነዱ ስትበዱ ስትረዱ አልነበር እንዴ ወሰክ አይዞ ሙባረክ ዘራፍ አይዞ ሙባረክ ስማ ዘራፍ ስማ እኔ የወሎ ልጅ ነኝ ማለት ነው የወሎ ልጅ ነኝና አባቴ ሲነግረኝ አባቴ ይለዋል ጋላ ማለት ምን ማለት ነው እለዋለሁ ጋላ ማለት ይለኛል ድሮ አባቶቻችን ይለኛል ባሪያ ነበሩ ከከብት ሲጠብቁ ይሉና ይለኛል ስማ ከብት ሲጠብቁ ይሉና ይለኛል ከብት ጋር የሚዘጉ ዝናብ ፀሐይ ሲመታቸው የሚውል እንስሳ ነበሩ ይለኛል ድሮ ማለት አይደለም ከናንተ ይበለጥ ስማ እናንተ አዲስ አበባ ሰመረ አንተ ጠምባታም ጋላ ፈታተናል ዝም በል እንደዛ ጋላ እናት ለብያላ ተፈሳም ሀያ ዝም በል እና ማለት ነው ማሊቃም በፈታራፍ ስታት እሺ ጋላ ማለት ትርጉሙ እንደዚህ ነው ብለው አባት ነገረ አዎ ጋላ ማለት እኔ ሁሉ ልጅ ነው ወላሂ ይዋሽራል አይደል ጋላ ማለት እሺም ደግሞ እኔም ደግሞ ፋኖና እንትን አባቴ ነገረኝ እኔ እንካ ሰላምታ በዲያውና እኔ ሰላምታ ይለኛል እንዴ ብድት አድርግ ፋኖ ኧረ ተረጋጋ ፋኖ አዳምጠኛ ስለጋላ ነገር ከኛለ ሰላምታ አመጣጥ ደግሞ እኔ ስለኔ አመጣጥ እኔ ራሴ ያውቃለሁ ዲዮች ምንድነው እንደዚህ ያደረጉ እጃቸውን ትምህርት ቤት ሲያጨበጭቡ ማጨበጨብ አይችሉም ምንድነው ቆማጣ እናንተ ክልል ያለው እሺ አማራ ክልል አንድ ቆማጣ ሳይኝ ሙባረክ አንድ ቆማጣ አማራ ክልል አንድ ቆማጣ ይላቸው ገባ አንድ ቆማጣ የትም ያለ ታውቃለህ ኦሮሞ አማራ ክልል አንድ ቆማጣ ሙባረክ ቆማጣ ወላሂ ቆማጣ አማራ ክልል አንድ ቆማጣ አታገኝብኝ እሺ ቆይ ቆማጣ ያለው ኦሮሞ ውስጥ ነው ቆማጣ አያለው ኦሮሞ የቆማጣ ሆስፒታል ያለው ኦሮሞ ውስጥ ነው እንጂ አማራ ክልል አንድ የቆማጣ ሆስፒታል የለም ገባ ተው ሴጣን ያልመጣም ወይ እሺ በቃ በደንብ ስለበኝ ሴጣን ያንሳው ሞተር አለው የኔ ሴጣን አለምን ባልተገረዘ ቆለጥ የወለድካቸው ልጆች አዲበህ አሳድግ ፋኖ አትበል ምን ነው አንተ ብዱኝ አልክ በቃ ብዱኝ አስበዱኝ አልክ በጣም ፈላብህ አሚበዲያታ እንዴ አንተ ልታው ይዘሰብሁን ተበዳሽ እና ፋኖ አትበልጧት ማታ እናተን ፋሳም ጋላ ግም የድሪስ መጫወቻ ባሪያ ተመጀመሪያ ፊትን ያለው ማዲያታ ስለብህ እሺ ፋኖ ንጉስ ነው ገባ እስኪ ዝም በልና አትልብድ ያለ አንተ መጀመሪያ አማርኛ ለመዲ ኩልተፍ ጋላ ቡቱቷ አሁን ትግራይ ክልል ሂዶ ቢማረክ እንዴ ከብት ቢነዳ ጋላ አማራ ክልል ገብቶ አሁን አንድ ያመጡ እስኪ አንድ ያመጡ አሁን ታሪክ ምን ታሪክ አለው
ታሪክ የለውም ጋላ ታሪክ የለውም ታሪክ አልባ ነው አህያ ነው ጋላ ሴጣኔ መጣ በለው ምኒልክ ፈረንሳይ ላይ ቂጡን እንደተበዳ ታውቃለህ? እኔ ደግሞ አንተን ግብጥ እየተበዳው እኮ የተበዳ እኮ ነው። አንተ ቂጥህን የሚበዳ ተቆጭ አባትህ ስለተነፋ ከዛ የተባርከው ኩንኪልጅ ማለት ነው። ከዛ የተባርከው ማለት ነው። ኩንኪልጅ ቆማጣ የቆማጣ ልጅ ማለት ነው። ቁምጥናን ኢትዮጵያ ያስገባችሁ ቁምጥናን ኢትዮጵያ ያስገባችሁ እናቶቻችሁ ናት እናንተ ናችሁ። ቆማጣ ካላሉ ገብቶ ያቦካላሉ። አንተ ቆሻሻ የቆሻሻ ልጅ ማለት ነው። አንተ ማለት ወንድ ቂጤን የሚበዳችሁ ማለት ነው። አህያና እናንተ አንድ የሆናችሁበት ምክንያት አንደኛ አባታችሁ አህያ ወላሂ የራሳችሁ አህያው ጋላ ነው። ባህሪያው ጋላ ነው። ቆማጣው ጋላ ነው። ተያዘ ፎቶ አለ የአባቴ ጠንባታ መልክ ነግሬሃለሁ። ዲቃሎችን አሳድግ ብላ አርባ ተቀመጥ ዘንድሮ ማለት ነው። ወይ ታብያለህ እና ወይ ታብያለህ ባልተገረዘ ወለድካቸው ዲቃሎችን አሳድግ እናትህንና ጠንበቃ አህያ ተሸክሞ ወደ ፊንፊኔ መጣ። ሲዳ ደበሌ የሚባል ሀብታም ኦሮሞ ነበር። ፈረስ ነበረው። ፈረስ ሰረቀ። አንተ ሌባ፣ የታሪክ ሌባ፣ የፈረስ ሌባ ሁለት ትክክል ነው። ምናምን ፈረንሳይ ላይ ተሸበሸበ። አንተስ ግብጥ ትበዳለህ አትበዳም? ትበዳለህ ላይ ሙሽኪልነት ኢትዮጵያ ያስገባ ያሽማግልና ቆምጬ ነው። ግብጥ ትበዳለህ አንተም። አሁን የሚበዲህ አንተ ነው። ሰሞኑን እንዲህ ፋኖ እያልክ የሰከተ አርፈሃል ለምንም ወይ ሽልሙጥና አባትህ ነው ሽልሙጥና ያመጣው። ሄድና ሰብስቤ ዘመድን አውጣ ፋኖ ሙባረክ የጠየቁ መልስልኝ እንጂ አታምጣብኝ። አላሁ አክበር አላሁ አክበር አላሁ አክበር። ሙባረክ አባትህ አህያ እየበዳ ፊንፊኔ ገባ። ሀገር አይደለም ጋላው ለማገልገል ለመገዛት መጥቷል። ገባህ? ጋላ ለማገልገል አማራ ክልል ወሎ ገብቷል። አሁንም ያገለግላል፣ ወደፊትም ያገለግላል። ጋላ ገረድ ነው። ጋላ ባሪያ ነው። ጋላ አገልጋይ ነው። ጋላ እናቱን ልትያለት ጋላ ወራድና ታዳምጣለህ። እዚህ አታዳምጥም። ዚስ ፋኖስ ፍርፋሪ ኢቲንግ እንደ አህያ ተሸክሜ ነው ፊንፊኔ የገባው። እንደዚህ ነው አህያ ተሸክሞ አባቱ ፊንፊኔ የገባው። እኔ ደብተራ አይደለሁም። እኔ ለማኝ አይደለሁም። አይደለሁም። አዑዙ ቢላሂ ሚነ ሸይጣን ረጂም። ክላስ ጋር ያስፈልገዋል። ዚስ ኢዝ ፋኖ ካሚንግ ባይ ሃይና። ሃይና ኢዝ ኢቲንግ ፋኖ። ዚስ ኢዝ አባት አህያ ተሸክሞ ገባ ስል ከምስክር ነው እና ምስክር ነው። አባቶች አህያ ተሸክሞ ነው ወደ ፊንፊኔ የመጡት። እና ቆይ ሚውት አረብሳና ወላልተኒ ዋ ሉትካተኒ ነው ረብሲስተኒ ሸይጣና ወለ ትካተን ነመና ረብሱ የለን ቱሪያ ኦብትካተን ቶጣኒ ኦብትካተኒ ጋላ ማልማሲ ጀቲ ተሰሪ የቱብዲ ሙቃት ጃብሲ አብራ ሁለተኛ ዛሬም ነገም ድሮም ጠላታችን ነው። ጀዲ ዋን ወንትዱ ፈልፉ ጋላጭቴና ያው ቆሻሻ ዛሬም ነገም ድሮም ጠላታችን ነን። አህያ ተሸክሜ ነው የመጣው። ፍራሽ ተሸክሜ አትገባም። አህያ
ከእናንተ ተገንጠሉ። እናንተ ከተገነጠላችሁ ከኢትዮጵያ የምናጣው ነገር አህያ ብቻ ነው። አይ ዶንት ላይክ አህያ። ኦኬ ቆምጬ ትላም ትልና አህያ ብቻ ነው ከኛ የሚቀረው። ፋስ ከላም